ይሄ ባለሙያ የሆኑ ሰዎችን በሙሉ ወኪል የምሰጠው አስተያየት ስለሆነ ባለሙያ የሆናችሁ ሰዎች የምትጨምሩት ነገር ካለ ኮሜንት ላይ ነውና ጨምሩበት። እኛ ቪዲዮ ስንሰራ ሰዎች እንደዚህ አይነት ኮሜንት ትጽፋላችሁ። ዋጋ ለምንድነው የማትናገሩት? ዋጋ ለምንድነው የማትጽፉት? ዋጋ ማንጽፍበት ምክንያት ባለሙያ ስንሆን፣ ለምሳሌ ይሄንን መነጽር አስተዋወቅኩት መጥቼ ባለሙያ ነኝ ይላችሁ ገዝቼ አምጥቼ አይደለም ለእናንተ የምሸጥላችሁ እኔ ባለሙያ ነኝ። ይሄንን መነጽር ለእናንተ አምጥቼ ሳስተዋውቅላችሁ እዚች ጋር ጎማ አለች። እቺን ጎማ 100 ብር ነው የምገዛት። ግላሱን 100 ብር ነው የምገዛው። እቺኛዋን 100 ብር ነው የምገዛት እዚች ጋር አፍንጫ የምትይዘዋን። ስለዚህ አጠቃላይ ወጪ እንደገና ብረት አለ እዚህ ጋር የብረቱ ፍሬም እሱንም 100 ብር ነው የምገዛው። አጠቃላይ ወጪ 400 ብር ይሆናል። ከዛ ለእናንተ መጥቼ 600 ብር ሸጥላችኋለሁ። የዚህን ዋጋ ያስተዋወቅኩኝ ዋጋው 600 ብር ነው ብዬ ስላችሁ 20 ሰው ቢያዘኝ ልገዛ ሲሄድ ይሄኛው 200 ብር፣ ይሄም 200 ብር፣ ይሄም 200 ብር፣ ይሄም 200 ብር ይገባል። አጠቃላይ 800 ብር ወጪ ይሆናል ማለት ነው። እኔ 600 ብር ብዬ የጻፍኩት እቃ ወጪው 800 ብር ይሆናል። ከዛ ለእናንተ እንደገና ዋጋ ሲጨምር 1000 ብር ስላችሁ 600 ብር የጻፍኩትን ነው የምነግራችሁ። 600 ብር የጻፍኩትን እቃ 1000 ብር ነው ዋጋው ብዬ ስላችሁ ብዙ ሰው ቅር ይሰኛል። ለምን የተጻፈው ዋጋና የምትናገሩት ዋጋ ለምንድነው አንድ የማይሆነው ደግሞ የሚባል ኮምፕሌን ይመጣል። በምትኩ ሾሩም ቢሆን ይሄ መነጽር 10 አለኝ ብዛት ዋጋ ወይ ወጪ ያወጣውበት 400 ብር ነው ጽፍላችኋለሁ 600 ብር ብዬ 10 አለኝ ብዛት። ለምሳሌ እንደ ምሳሌ ዋጋ ለምንድነው የማትናገሩት ለምትሉ እቺን ዕጣን ማጠሻ የሆነ ጊዜ አስተዋውቂያታለሁ 1000 ብር ነው የምሸጣት አልኳችሁ። ለምን ይሄንን በብዛት ሰርተናል አለ እጃችን ላይ። ስለዚህ ከ1000 ብር የሚጨምርበት የሚቀንስበት ምክንያት የለም። ያ እነዛ በብዛት የሰራናቸው ሲያልቁ ዋጋ ልንጨምር እንችላለን። ይሄ ደግሞ እስኪያልቅ ወር ምናምን ሊፈጅ ይችላል። በራሳችን ኃላፊነትና ወስደን ማለት ነው። እቃው በብዛት ስላለ እቺን አንድ ብቻ ከሆነ የምሸጠው ግን ለአንዷ እንትን አልላችሁ መጥቼ ዋጋ አልነግራችሁ። የሚፈልግ ሰው ሲያዘኝ ዋጋ ቼክ ታደርጋላችሁ፣ ጨምሯል አልጨመረም፣ ከዛ እንናገራለን ነው።